ሰውዬ እኮ ሲህር አለው አንተንም አስቀራል። አይ አላቸው በምድር ላይ አንድ መልካም ነገር የቀረ ሰውዬ እኮ ሲህር አለው አንተንም አስቀራል። አይ አላቸው በምድር ላይ አንድ መልካም ነገር የቀረ ከሆነ እሱ ብቻ ነው አላቸው። አላህ ባልታከሙበት አንግል አከማቸው። ጣይፍ ያኔ የተቂፍ ሰዎች መንደር ናት። ጣይፍ የምትባለው ከተማ ዛሬ በስተሰሜን ምስራቅ ከመካ 7 ኪሎ ሜትር ላይ ነው የምትገኘው። ተራራ ወጣችሁ ነው የምታገኙት። ያን ተራራ የአላህ መልእክተኛ በእግራቸው ወጥተው ጣይፍ ደረሱ። ጣይፍ በሶስት ሰዎች ነው የምትመራው። ወንድማማቾች ናቸው። ሐቢብ ወሙስዓብ ወአብዱ ያዕላ ይባላል። እነዚህ ሶስት ሹማምንቶች አስጠሩና እኔ እኮ የአላህ ነብይ የእስልምና ሪሳላ ይዤ መጥቼ ነበር ብለው እስልምናን ነገሯቸው። ከመካከላቸው አብዱ ያዕላ ተነሳና አንተ የምትለው እውነት ከሆነ እኔ የካዕባን ጨርቅ እቀድልሃለሁ አላቸው። እማይሆን ነገር ነው ያላቸው። ቀጠለ ሙሳ አላህ ስራ አጣ እንዴ አንተ ነብይ አድርጎ የላከው አላቸው። የአላህ መልእክተኛ ክፉኛ ታመሙ። በዚህ አላበቃ ኸይር እንደዚህ ካላችሁ መምጣቴን ግን አትንገሩብኝ። ለመካ ሰዎች መልሰው አያስገቡኝ፣ አትንገሩብኝ። ያን ጊዜና አልነግርብህም አብሽር አሉና አገራቸው ውስጥ ያሉ እብዶችን፣ ሕፃናትን፣ ወጣቶችን ድንጋይ አሲዝ ድንጋይ ውርጅብኝ አወረዱ። የስድብ ናዳ። የአላህ መልእክተኛ ደግሞ ሰውነታቸው ላይ ያረፈው የድንጋይ ማታ ደማቸው። የአላህ መልእክተኛ ከከተማዋ ሲወጡ ካላቸው እየደማ የተራራው መላእክቶች መጡ። በእነዚህ ሁለት ተራራዎች መካከል ነው እነዚህ ህዝቦች ያሉት። የፈለክ እንደሆነ በሁለቱ ተራሮች መካከል እናጣብቅና እናጥፋቸው ህዝቦቹን አሏቸው። የአላህ መልእክተኛ ወማ አርሰልናከ ኢላ ረሕመተን ሊልዓለሚን ለዓለማት እዝነት ቢሆን እንጂ አላክንህም የተባሉ ነበሩና አይሆንም። ከነርሱ መካከል ከነርሱ በኋላ በሚመጣ ትውልድ አላሁ ስብሓነሁ ወተዓላ ወደ እርሱ እየተመሙ እስልምናን ተቀብለው የሚያምኑ ሰዎችን ያመጣል። ተዋቸዋል። የአላህ መልእክተኛ አንዲት የተምር ዛፍ ያሉባት ጥላ ስር ተቀመጡ። ያን ጊዜና የዑትባ ልጆች ረቢዕ ወረቢዓ ተመለከቷቸው። ረቢዕና ረቢዓ ተመለከቷቸውና በእነሱ ማሳ ውስጥ ነበሩና በመካና በመዲና መካከል ነኽላ የምትባል ቦታ ላይ ሲደርሱ ሂድ እስቲ ያ ሙሐመድ አይደለም ወይ ሲን ከነዚህ የተምር ዘረላዎች ስጠው የተራበም ይመስላል ጣይፍም አባረረችው አሉ። በዛን ጊዜና ኻዲም የነበረው የማሳውን እርሻውን የሚኮተኩተው ልጅ አዳስ ይባላል። አዳስ የተምር ፍሬ ይዞላቸው ወደ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም መጣ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያንን ፍሬ ተቀበሉትና ሲበሉ ቢስሚላህ አሉ። ከየት ያመጣው ንግግር ነው አላቸው። የዚህ አካባቢ ሰዎች እኮ በአላህ ስም ብለው በልተው አያውቁም፣ ከየት ነው አላቸው። የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም ተገረሙና ለምን ትጠይቀኛለህ? አንተስ ማን ነህ አሉት። እኔ ከነይነዋ የሆንኩኝ ክርስቲያን ነኝ አላቸው። ነይነዋ ሚን አርድ ዩሱፍ ብኑ መታ ሚን አርድ ዩኑስ ብኑ መታ ከዩኑስ ብኑ መታ ሀገር ከነይነዋ ነህ? አዎ ዩኑስ ብኑ መታ ነው የታወቀው አላቸው። የአላህ መልእክተኛም እሱም ነብይ ነው እኔም ነብይ ነኝ አሉት። ያን ጊዜና አዳስ ዘለለና አቀፋቸው። ግንባራቸው፣ እግራቸውን፣ እጃቸውን ምንም አልቀረው፣ ሁሉንም የሰውነት ክፍላቸውን ሳም። ይህን ጊዜና የዑትባ ልጆች ይመለከቱ ነበር። እየነገርኩ ይህን ልጅ ልከህ ድግምት አስደረግበት አይደል? ይኸው ሰውየው አስቀረው አለ። አዳስ ተመለሰ። አዳስ ምን ሆነ ነው? ይህ ሰውዬ እኮ ሲህር አለው አንተንም አስቀረህ አይደል? አይ አላቸው በምድር ላይ አንድ መልካም ነገር የቀረ ከሆነ እሱ ብቻ ነው አላቸው። አላህ ባልታከሙበት አንግል አከማቸው። ከጣይፍ እየተመለሱ መካ መግባት አይችሉም። ያን ጊዜና በመካ ዳር ላይ ሲዞሩ ያ ትላንትና የራባቸው ጊዜ የነበረውን የስምምነት የቀደደው ሙጠዒም ብኑ ዓዲይ መልሶ አገኛቸው። የአላህ መልእክተኛ ሙሐመድ አልሰለመም። ሙጠዒም በነገራችን ሳይሰልም ነው የሞተው። ሙጠዒም ብኑ ዓዲይ የአላህ መልእክተኛ መካ መግባት ፈለግ? አዎ መርሐባ፣ በእኔ ጥገኝነት ትገባለህ፣ ግን ይኸውልህ አደራህ ዳዕዋ የሚባል ነገር እንዳታረግ አላቸው። አደረክ ማለት ችግር
ከዛ ቀደም አንድ ታሪክ ልጨምርላችሁ። ከዛ ቀደም አቡበክር ረዲየላሁ ተዓላ አንሁ መከራ በዛበት። እሱ አይደለም መከራው የሚበዛው፣ እሱ ሀብታም የተከበረ ሰው ነው፣ አይነኩትም ቁረይሾች። ግን ባልደረቦቹ እንደዛ እየሆኑ እያየ የነብዩ ሰለላሁ ዐለይሂ ወሰለም ባልደረቦች እንደዛ እየሆኑ እያለ መሸከም አልቻለም። ምንም ማላደርግ ከሆነ በቃ እዛ ሀበሻ የተሰደዱት ሰዎች መልካም ነገር ላይ መሆናቸውን ሰምቻለሁ፣ እኔም ልጓዝ ልውጣ አለና የአላህን መልእክተኛ አስፈቀደ። እሺ አሉት። 2 ቀን ያክል ከተጓዘ በኋላ አንዲት ቦታ ላይ ሲደርስ አንድ ሰው አገኘው። ኑዱጉና ይባላል። ኑዱጉና አቡበክር ወዴት እየሄድክ ነው አለ። ወዴት ነው የምትሄደው? በቃ ህዝቦች ያባረሩኝ። ማን አንተ ከሰዎች ላይ መከራ የምታነሳ፣ ባሮችን ነፃ የምታወጣ፣ በገንዘብ ሰዎችን የምታገዝ ታላቅ የሆንክ ሰው ማን አባረረ? በእኔ ትገባለህ አለ። እሺ አለና ገባ። ሲገባ ማን ያስገባው አሉ ቁረይሾች። ወጥቷል ነበር? አዎ እኔ ነኝ ያስገባሁት፣ እንዳትነኩት አላቸው። እሺ ግን አንድ ነገር ቃል ይግባ፣ ከቤቱ ውጪ አምልኮ እንዳያደርግ አላቸው። እሺ አቡበክር ገባ። ቤቱ ጠበበው። ከቤቱ አጠገብ የሰራው መስጂድ ነበረውና ወጣና መስጂዱ ላይ መስገድ ጀመረ። የአቡበክር ለቅሶ ብዙ ወጣቶችን ይሰበስብ ነበር። ሰላት ውስጥ ያለው ለቅሶ ማለት ነው። ያን ጊዜና ቁረይሽ አበደች። ተሰባሰቡ። እንደገና ብድጉና እየነገርና አምጥተንብህ ይኸው ህፃናትና ወጣቶቻችንን እያበላሸኑ ሰውዬው። ያን ጊዜና ብድጉና ተስማምተናል ነበር እንደ አቡበክር የገባው በቤት አታደርግም ማለት እኔ መጀመሪያውን ጥፋተኛው እኔ ነኝ አለ። የአላህን ጥገኝነት ትቼ የመኽሉቅ ጥገኝነት የወሰድኩት እኔ ነኝ ጥፋተኛው። ውሰድ ጥገኝነትን አልፈልግም። ወአና አኩኑ ቢጂዋሪላህ በአላህ ጥገኝነት ስር እኖራለሁ አልፈልግህም አለ። መለሰለትና አቡበክር ኖራ። አላህ አላሰፈረው። የአላህ መልእክተኛንም እንደዚሁ ሲመለሱ ሙጥዒብ ብኑ ዓዲ ያገኛቸው ይዟቸው ገባ። ዳዕዋ የሚባል እንዳታረጋላቸው። የአላህ መልእክተኛ ቆሙ ላቆሙ አይሆንም። እንዴት ቆሙ? ወዕቡድ ረበከ ሐታ የእትየከል የቂን፣ እርግጠኛው ቀን እስከሚመጣ ጌታ አንተ ገዛ ነው ቃሉ። ወጡና ለሰዎች ማስተላለፍ ጀመሩ መልእክት። አንድ ቀን ይወጣሉ በሐጅ ወቅት ላይ በኒ ሐኒፋን ያገኛሉ። በኒ ሐኒፋ የሙሰይሊመቱል ከዛብ ህዝቦች ናቸው። መጡ ሲባሉ ሄደው ዳዕዋ ያደርጉላቸው አይቀበሉም። ይቀጥላሉ። በኒ ከልብን ያገኛሉ። በኒ ከልብን ያወራሉ፣ የሚቀበል የለም። ወበኒ ዑበይዱላህ ይመጣል፣ የሚቀበል የለም። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ተስፋ ቆረጡ። በዚህ መካከል ግን አላህ የተስፋ ብርሃን ይጥልላቸው ጀመር። አብሽር፣ በዚህ መንገድ ከቀጠልክ ነገሩ ይበራል አላቸው።